7 ዓመታትን ያስቆጠረ የለውጥ ጉዞ ከወዳጅነት ማራኪ ፓርክ እስከ አስደናቂ የእንጦጦ ፓርክ ግንባታ በመጽሐፍት መልክና በዲጂታል መልክ ከተሰነደው የአብሮት ቤተ መጻሕፍት እስከ ዓለማችን የጥበብ ጥግ ማሳያ ሳይንስ ሙዚየም ግንባታ ድረስ ከኮይሻ እስከ ጎርጎራ ደግሞ የወንጪ ሀገራዊ ቱሪስት መስህብ ፕሮጀክቶችና ግንባታ በተጨማሪም እንደ የነገዋ ሴቶች ማዕከል፣ የተማሪዎች ምገባ፣ የአቅመ ደካሞች ቤቶች እድሳትና የአረንጓዴ አሻራ ስራ፣ ሌላው ደግሞ የጥቁር ሕዝቦች ሁሉ ኩራት የሆነውና የፓን አፍሪካኒዝም መሰረትና መገለጫ የሆነው የአድዋ ድል መታሰቢያ ሙዚየምን ከውጥን ጀምሮ እስከ ማጠናቀቅ ከአዲስ አበባ ማራኪና ውጤታማ የኮሪደር ልማት እስከ የክልል ከተሞች ስኬታማና የኮሪደር ልማት ጅምር ስኬት የአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል ከውጥን ጀምሮ እስከ ማጠናቀቅ በተጨማሪም በውጭ ግንኙነት ስራና ከአፍሪካ ቀንድ ቀጠናዊ ተጽዕኖ ፈጣሪነት እስከ ብሪክስ ሙሉ አባል ሀገራት ውስጥ መግባት እነዚህ ከብዙ በጥቂቱ ናቸው። የእነዚህ ውጤቶች ባለቤት ደግሞ አብቹ ነው።